ማለት ነው። ቆይ አሁን ያልገባኝ ነገር እንግዲህ ፍቅር ነበረ፣ ወለዳችሁ፣ ወደ ቅናቱ እየበዛ ሲሄድ አንተ ያላረከውን ነገር እንዳረካ አርጋ እንደዚህ ዓለምን ለማሳመን የተጠቀመችበት ዘዴ ምን ያህል ረቂቅ ነው? እሱ ነው ማወቅ የምፈልገው። እሺ ክሱ ረቂቅነት የለውም። ክሱ ብዙዎቹን ያስገረመ ኢትዮጵያኖችን እጅግ በጣም ያስቆጣበት ምክንያት ረቂቅነት የለውም። ክፍት የሆነ ነው። በጣም ብዙ ክፍተቶች አሉት። ክፍተቶቹ ምንድነው? እሷ አስባና አልማ እኔን ለመጉዳት ከልጄ ለማራቅ ብላ ያቀረበችው ክስ አገሪቷ ውስጥ ከፍተኛ የሆነ ጩኸት ነው ያስከተለው። እኔ እንዳለ መረጃ መሰረት መጀመሪያ መሀል ላይ ችግር ኖሮ ወደ ፍቺ ስትሄዱ የግርዛቱ ነገር አልተነሳም። መጀመሪያ ዝም ብሎ ልዩነት ነበር። አዎ። ስለዚህ በዚህ ሁኔታ ትዳሩ መቀጠል አይችልም፣ ብንለያይ ይሻላል ተባባላችሁ። አዎ ተባባል። ፍቺው እየሄደ ነው በመሀል ይሄ ነገር የመጣው። አዎ ይሄ እንኳን ፍርድ ቤት ላለ ሰው ወይም ደግሞ እንደው ለጠበቃዎች ራሱ ሰርፕራይዝ የሚሆን ይመስለኛል። መሀል ላይ ድንገት እንዴት ክስ ክሬት ሊደረግ ወይም ደግሞ ሊፈጠር ይችላል ነው ያለው። ብዙዎቹ የጠየቁት ጥያቄ ይሄንን ነው። ጠበቆቹ የጠየቁት ጥያቄ ከመጀመሪያ ጀምሮ የነበረው ችግር፣ ሁለቱ መካከል የነበረው ችግር በፍርድ ቤት እየታየ ያለ አንደኛ እቺ ልጅ የቀድሞ ባለቤቴ ጎማዬን አተንፍሳለች፣ ለመደብደብ ሙከራ አድርጋ በሰውነቴ ላይ ትንሽ ጉዳት አድርሳለች። የፖሊስ ፊዚካል ሳይሆን እሷን ለመምታት እንትን አፈለኩም ደሞ ምክንያቱም ሌላ ቅጣት ውስጥና ሌላ ችግር ውስጥ ከምገባ ብዬ ትቻት ነበር። ዝም ብለህ ትመታለህ? መመታት አይደለም እንጂ ተናዳ ስትጮህ እንደ መዋጨር ትንሽ ስትይዘኝ get away from here ምናምን ብዬ እንደዚህ ብቻ ያስኳት። ያ መረጃ ለፖሊስ ተነግሯል። ፖሊሶች መረጃዎች አላቸው። ያንን መረጃ ጠበቆች ይዘው ፍርድ ቤት ገብተው ይውላችሁ ይሄ ልጅ እኮ ችግር ከመጀመሪያም ጀምሮ ያስነሳች ሰው ናት። ያ ችግር አሁን ወደ ግርዝነት ተለውጦ አገሪቱንም የነካ ሁኔታ ነው ያለው። ሴናተሮች አሉ፣ የአገሪቱ የህግ መወሰኛ ምክር ቤት